ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ በዓለም ዙሪያ መነጋገሪያ የሆነና አንድ እውነተኛና እጅግ አስገራሚ ታሪክ ይዘንላችሁ ቀርበናል። በትዳር ታሪክ ውስጥ አጭሩ የጋብቻ ስንት ጊዜ ሊቆይ ይችላል? 1 ዓመት፣ 1 ወር ወይስ 1 ቀን? በኩዌት የተመዘገበው ግን ከሁሉም ይለያል። 3 ደቂቃ ብቻ። አዎ፣ በ3 ደቂቃ ውስጥ ተጋብተው ተጣልተው ተፋተዋል። ለምን? ምን ተፈጠረ? የሴቷ ውሳኔስ ትክክል ነበር ወይ? እስከ መጨረሻው ድረስ አብራችሁን ቆዩ። ታሪኩ እንዲህ ነው። ጥንዶቹ በፍርድ ቤት ተገናኝተው የጋብቻ ስምምነታቸውን በፊርማ ያረጋግጣሉ። በደስታ ተሞልተው ከህንፃው እየወጡ ሳለ ሙሽራዋ በድንገት ተሰናክላ ትወድቃለች። በዚህ ሰዓት ማንኛውም የትዳር አጋር የሚያደርገው ምንድነው? ደግፎ ማንሳት፣ አይዞሽ ማለት። የዚህኛው ሙሽራ ምላሽ ግን ሌላ ነበረ። ሙሽራው ሊረዳት ከመሞከር ይልቅ ደደብ በማለት ሰደባት። ሙሽራዋ በዛው ቅጽበት የደረሰባት ውርደትና የስድብ ቃል አላስቆማትም። ወዲያውኑ ወደ ዳኛው ተመልሳ ጋብቻው እንዲፈርስ ጠየቀች። ዳኛው በሁኔታው ተገርመው ጥያቄውን ተቀብለው በ3ኛ ደቂቃ ላይ ትዳሩ ፈረሰ። ይሄ ዜና በዴሊ ስታር እና በሌሎች ዓለም አቀፍ ሚዲያዎች ሲዘገብ ብዙዎችን ለሁለት ከፍሏል። አንዳንዶች እንኳን ቶሎ አወቀችው ትክክለኛ ውሳኔ ነው ሲሉ፣ ሌሎች ደግሞ በትንሽ ነገር ትዳር አይፈርስም መታገስ ነበረባት ይሉ ነበር። እናንተስ ምን ትላላችሁ? ትዳር የሚገነባው በፍቅር ብቻ ሳይሆን በመከባበር ነው። ገና በደቂቃዎቹ ውስጥ ደደብ ያለ ሰው ከዓመታት በኋላ ምን ሊል ይችላል? ስድብ የጥቃት መጀመሪያ ሊሆን ይችላል። ሌላ ደግሞ ቀይ መብራቶችን ለይቶ ማወቅ፣ ገና ከጠዋቱ መለየት መቻል ትልቅ ብልህነት ነው። ሴቲቷ ክብሯን አላስደፈረችም። 3ኛ ነገር ደግሞ ኮሚኒኬሽን ነው። ይሄ ማለት መግባባት። በትዳር ውስጥ የመጀመሪያው ፈተና ሲመጣ የምንሰጠው ምላሽ ማንነታችንን ሊገልጽ ይችላል። የዛሬው ታሪካችን ይሄን ይመስላል። ትዳር ከመመስረታችን በፊት የሰውን ባህሪ ማጥናት ምን ያህል አስፈላጊ እንደሆነ ከዚህ ታሪክ እንማራለን። እሷ የወሰደችው እርምጃ የጀግንነት ነው ወይስ የትዕግስት ማጣት? ኮመንት ላይ ሐሳባችሁን ጻፉልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።